ቲፒኤልኤፍ ቅድሚያ ሱዳን ነው ያለው። በነገራችን ቅድሚያ የትግራይ ህዝብ አላለም፣ ቅድሚያ የኤርትራ ህዝብ አይደለም ያለው። በአሁኑ ወቅት ክሊርና ፕሬዘንት ዴንጀር አልቡርሃን ችግር ውስጥ ከገባ ነው ብለው በሙሉ ልባቸው አልቡርሃንን ሊደግፉ የገቡት ቅድሚያ የሱዳን መንግስት ብለው ነው። ተረት መስሎን ነበር ያኔ ትግራይ ትስር የሚለውን ወደ ሱዳን ትስር ሲቀይሩ እንደው አባባል መስሎን ነበር። ለካ እውነት ነው። ሱዳን የአልቡርሃን ጦር ካላሸነፈ አለቀልን ብለው ነው የሚያስቡት ቲፒኤልኤፎች። በአንደኛ ፋይናንሻሊ የዶላር ገንዘብ ያገኛሉ። ሁለተኛ ሎጂስቲክ የሚያገኙት ከሱዳን ነው። በግብጽ በኩልም በኤርትራ በኩልም ሚሊተሪዎቻቸውንም ይሸጣሉ። ነገ